ቸር አገልጋይ ማነው ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። የጸጋ ስጦታ ታማኝ ጌታ ባለቤት የጸጋ ለእያንዳንዱ ሎሌ ከሱ ለተጠጋ መንሳት የሌለበት የልፋትን ዋጋ ያበድራል መክሊት ለሁሉም እንዳቅሙ። ልብን የሚያውቅ ጌታ የቀለለ ሸክሙ ያልከበደ ቀንበር ለአዳም ዘር በሙሉ። አበዳሪው ታዲያ እስኪመለስ ሄዶ ታማኝ አገልጋዩን ይለይ ዘንድ ወዶ ለአንዱም ሳያስቀር ይሰጣል በተራ 5 2 1 ከአደራ ጋራ። ባለ 5 መክሊት መልካም ያደረገው በመውጣት በመውረድ አስርፎ መጥቶ ነው። በጥቂቱ ታምኖ በብዙ ተሾመው ባለ 5 መክሊት ሊቀ ጳጳሱ ነው። በአድሎም አልነበር የሰጠው አብልጦ ጌታው ስለሚያቅነው አቅሙን ጠንቅቆ 5 የተሰጠው አትርፎ በብዙ 10 አደረሰ በድካም በወዙ። ዛሬም በእኛ ሕይወት አምላክ ላበደረው የስንፍና ክታብ ተብትቦ ላልያዘው እንደ ሕጉ ሆኖ ለአምላክ ለታዘዘው 5 ጸጋ ቢያገኝ ጽድቅን ለገበየው ገብርኄር ለሆነው ለታማኙ ባሪያ ይሰጠዋል ቁልፉን ለመንግሥቱ መግቢያ። ሳይሰለች የተጋ ባለ 2 መክሊት የታመነ እረኛ በፍቅርና በእምነት ግባ የተባለ ወደ ጌታው ደስታ አጥምቁ ያቆርባል ካህኑ የጌታ። አሁንም እንዲሁ ይሄ ድንቅ ጌታ ሁለመናን የሚያቅ የልብን ትርታ ድካምን ብርታትን መውደቅ መነሳትን የሚመረምረው ልብን ኩላሊትን በአዛዥ ነጋዴ በዚህ የመሰል ነው መጥኖ ይሰጣል ታምኖ ለተሾመው። ያወቀበት ሎሌ ያወቀ ለራሱ ይዞ ሳያስቀረው መክሊቱ ማነሱ በተሰጠው ዘመን ላበደረው ታምኖ ይጠብቃል ቀኑን በቻለው አትርፎ። ለሚበልጠው ጸጋ ተጠርቶ የነበረ መክሊቱን ደብቆ ቆፍሮ የቀበረ ሰነፍ ባሪያ ተብሎ ወደ ፍርድ ተጣለ። ማኒቲ ቂል ፋሬስ በአምላክ ፊት ቀለለ። ከሁሉ የሚያሳዝን ለራሱ ያላወቀ ጌታው አክብሮት ሳለ ራሱን የናቀ ባለ 1 መክሊት ያሞኝ ተላላ በእጁ ያለውን ሁሉ ቢለው ጊዜ ችላ ለአንዷ ስጦታ መታመን ቢያቅተው አደራውን በልቶ ጌታን አሳዘነው። ለቸሩ አምላኩ ጸጋን ባለበሰ የመስነፉ ሳያንስ አጸፋን መለሰ። የተሰጠውን ክብር ሳይረዳ ቀርቶ ይሄ ሰነፍ ሎሌ ወጣ ተለይቶ። ፈቃድህን ማድረግ ነፍሱ ለምትወደው ወንጌልህን መግለጽ የየዕለት ግብሩ ነው። ሕግ ለዘላለም ተጽፎ ይኖራል በታላቅ ጉባኤ ጽድቅህ ይነገራል። ሁሉም በየግሉ ሲመጣ ከምድር ከአምላክ የተሰጠ አለ በእጁ ብድር። ሎሌዎቹ እኛ ነጋዴው ክርስቶስ መክሊቱ ጸጋ ነው ትርፉ መንግሥት መውረስ። ልክ እንደ ጻድቃኑ እንደ ሐዋርያቱ ለሰጣቸው ጌታ የጸጋን ስጦታ ሺህ እንዳተረፉለት ዞረው እንደሰበኩት ለታመኑት አምላክ መከራን እንዳዩት እኛም ባለን ዕድሜ እስኪመጣ ድረስ የዘመን ፍጻሜ ያተረፍን እንደው ጌታ ተደስቶ የወደደን አምላክ ራሱን ሳይቀር ሰጥቶ በቀራኔው መስቀል እንዳኖረን ሞቶ በሰማዩም መንግሥት ያከብረናል ከቶ።
ቸር አገልጋይ ማነው ለንጉሥ የታመነ መክሊቱን ያልቀበረ አስርፎ የከበረ። ቸር አገልጋይ ማነው ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። የጸጋ ስጦታ ታማኝ ጌታ ባለቤት የጸጋ ለእያንዳንዱ ሎሌ ከሱ ለተጠጋ መንሳት የሌለበት የልፋትን ዋጋ ያበድራል መክሊት ለሁሉም እንዳቅሙ ልብን የሚያውቅ ጌታ የቀለለ ሸክሙ ያልከበደ ቀንበር ለአዳም ዘር በሙሉ። አበዳሪው ታዲያ እስኪመለስ ሄዶ ታማኝ አገልጋዩን ይለይ ዘንድ ወዶ ለአንዱም ሳያስቀር ይሰጣል በተራ 5 2 1 ከአደራ ጋራ። ባለ 5ቱ መክሊት መልካም ያደረገው በመውጣት በመውረድ አስርፎ መጥቶ ነው። በጥቂቱ ታምኖ በብዙ ተሾመው ባለ 5ቱ መክሊት ሊቀ ጳጳሱ ነው። በአድሎም አልነበር የሰጠው አብልጦ ጌታው ስለሚያውቅ ነው አቅሙን ጠንቅቆ። 5 የተሰጠው አትርፎ በብዙ 10 አደረሰ በድካም በወዙ። ዛሬም በእኛ ሕይወት አምላክ ላበደረው የስንፍና ክታብ ተብትቦ ላልያዘው እንደ ሕጉ ሆኖ ለአምላክ ለታዘዘው 5 ጸጋ ቢያገኝ ጽድቅን ለገበየው ገብርኄር ለሆነው ለታማኙ ባሪያ ይሰጠዋል ቁልፉን ለመንግስቱ መግቢያ። ሳይሰለች የተጋ ባለ 2 መክሊት የታመነ እረኛ በፍቅርና በእምነት ግባ የተባለ ወደ ጌታው ደስታ አጥምቁ ያቆርባል ካህኑ የጌታ። አሁንም እንዲሁ ይሄ ድንቅ ጌታ ሁለመናን የሚያቅ የልብን ትርታ ድካምን ብርታትን መውደቅ መነሳትን የሚመረምረው ልብን ኩላሊትን በአዛዥ ነጋዴ በዚህ የመሰል ነው መጥኖ ይሰጣል ታምኖ ለተሾመው። ያወቀበት ሎሌ ያወቀ ለራሱ ይዞ ሳያስቀረው መክሊቱ ማነሱ በተሰጠው ዘመን ላበደረው ታምኖ ይጠብቃል ቀኑን በቻለው አትርፎ። ለሚበልጠው ጸጋ ተጠርቶ የነበረ መክሊቱን ደብቆ ቆፍሮ የቀበረ ሰነፍ ባሪያ ተብሎ ወደ ፍርድ ተጣለ። ማኒቲ ቂል ፋሬስ በአምላክ ፊት ቀለለ። ከሁሉ የሚያሳዝን ለራሱ ያላወቀ ጌታው አክብሮት ሳለ ራሱን የናቀ ባለ 1 መክሊት ያሞኝ ተላላ በእጁ ያለውን ሁሉ ቢለው ጊዜ ችላ ለአንዷ ስጦታ መታመን ቢያቅተው አደራውን በልቶ ጌታን አሳዘነው። ለቸሩ አምላኩ ጸጋን ባለበሰ የመስነፉ ሳያንስ አጸፋን መለሰ። የተሰጠውን ክብር ሳይረዳ ቀርቶ ይሄ ሰነፍ ሎሌ ወጣ ተለይቶ። ፈቃድህን ማድረግ ነፍሱ ለምትወደው ወንጌልህን መግለጽ የየዕለት ግብሩ ነው። ሕግ ለዘላለም ተጽፎ ይኖራል። በታላቅ ጉባኤ ጽድቅህ ይነገራል። ሁሉም በየግሉ ሲመጣ ከምድር ከአምላክ የተሰጠ አለ በእጁ ብድር። ሎሌዎቹ እኛ ነጋዴው ክርስቶስ መክሊቱ ጸጋ ነው ትርፉ መንግስት መውረስ። ልክ እንደ ጻድቃኑ እንደ ሐዋርያቱ ለሰጣቸው ጌታ የጸጋን ስጦታ ሺህ እንዳተረፉለት ዞረው እንደሰበኩት ለታመኑት አምላክ መከራን እንዳዩት
እኛም ባለን እድሜ እስኪመጣ ድረስ የዘመን ፍጻሜ ያተረፍን እንደው ጌታ ተደስቶ የወደደን አምላክ ራሱን ሳይቀር ሰጥቶ በቀራኔው መስቀል እንዳኖረን ሞቶ በሰማዩም መንግስት ያከብረናል ከቶ። ቸር አገልጋይ ማነው ለንጉሥ የታመነ መክሊቱን ያልቀበረ አስርፎ የከበረ